ኖ ከፍቷል አሁን እየከፈተ ነው ምናምን ብለው አስገደዱኝ በምጥ እንድወልድ እንጂ ኦፕሬሽን ነበር የፈለኩት። አንስቴጂያው ራሱ እሷ ላይ በደንብ የሰራ አይመስለኝም እኮ ጠዋት ስንሄድ በቃ ፍሬሽ ናት። ፍሬሽ ሙሉ ነው ወይስ ግማሽ? የቀደዱኝ እንደዚህ ሆዴ ጋር ነው። አንስቴጂያው ከወገብ በታች ነው ወይስ ሙሉ? ማደንዘዣው አይ ወገቤ ላይ ነው። ስለዚህ ግማሽ ታቂ ነበር ማለት ነው። ከወገቤ በላይ ይሰማል፣ ከወገቤ በታች እንትን እኮ። ስለዚህ ሲያወጣዋት ምናምን እያየሽ ነው እንደዚህ ተሸፍነናል። ተሸፍኛል። ያው ሸፍነው አይደል? ሸፍነውኝ በሰማያዊ ነገር ይሸፍኑሻል። ከዛ እንዲህ ሲያወጣዋት ምናምን አየሽ? አዎ አውጥተው ጠራርገው አምጥተው ደረቴ ላይ ታቂ ነበር ማለት ነው። አዎ ግና ብቻ ስታይ ሲያወሩ ሰማለሁ፣ ግን እግሬ አይንቀሳቀስ። እግሬ ምን ሆኖ ነው ላታችን ያደነዘዙሽ? አይንሽ ያያል ያያል ሁሉ ነገር። አልተኛም ግማሽ ማደንዘዣ ፈልገሽ ነው? ግማሽ ጉኝ ብልሻቸው ነው? ሙሉ አልፈልግም ብለሽ? ኧረ እኔ ምንም አላወራችሁም። እንዴት እንደወጉኝም ያላቁ ራሳቸው ናቸው። ወገብሽ ስፓይናል ኮርድሽ ላይ አጥንትሽ ላይ አትወጋሽ መርፌ? ወቅተውኝ እሱን ወቅተውኝ ግማሽ ማደንዘዣ እኮ ወጉኝ። ከዛ በኋላ በቃ ግን እኔ አላልኳቸውም፣ ሙሉም ግማሽም አላልኳቸውም። እንዲወጉኝ ራሳቸው ናቸው። እንደ ድሮ ሙሉ ቀርቷል መሰለኝ። ድሮ በኦፕሬሽን የሚወልዱ ሰዎች ሙሉ ተኝተው ነው ራሳቸውን ሳያውቁ ሙሉ ማደንዘዣ እና ከወለዱ በኋላ ነው የሚነቁት። የጤናሽንም ሁኔታ አይተው ነው ሀቡ የሚሰጡሽ። ሙሉ ጤነኛ ከሆንሽ በግማሹ ነው እንትን የሚሉልሽ። ግን በጣም የሚከብደው ደግሞ የስፓይናልሽ ላይ የምትወጊው ይሄኛው ማደንዘዣ በጣም መጥፎ ነው። ለረጅም ጊዜ በሽታ ነው ሀቡ፣ የወገብ በሽተኛ ነው የሚያደርገው። በጣም አውቃለሁ። እኔ ተወግቼ የለ እንዴ በኑኑ ጊዜም በቃ በጣም ነው የሚያስቸግረው። ቀዝቃዛ ሴራሚክ ላይ ማለት ነው። ሴራሚክ ላይ በእግሬ ስቆም እንትን ይለኛል። ግን ለኦፕሬሽን ሲሆንና በምጥ ስትወልጂ ዶዙ ይለያያል። 5 ሚሊ ምናምን ነው የሚሰጡት በምጥ ስትወልጂ ምጡ ከከበደሽ። የምጥ ማምጫው መርፌና ሀቡ ማደንዘዣው የተለያየ ነው። ማደንዘዣው በጣም ሳይድ ኢፌክት አለው፣ የረጅም ጊዜ ሳይድ ኢፌክት። የምጥ ማምጫው ምንድን ነው? ምጥ ማምጫ አለ እንዴ? ማህፀን በር እንዲከፍት የሚያግዝ እሱ የቱ ጋር ነው የሚወጋው? እሱም እንደ አይነቱ ጀስት ኖርማል ፓወር እንዲኖርሽ ከሆነ የትኛውን ቦታ ይወግሻል። በእንትንም በአይቪም ይሰጡሻል፣ ይሄ ከግሉኮሱም ጋር ይሰጡሻል። ግን በትክክል ደግሞ ሲሪየስ ሆኖ የሚያስፈልግሽ ከሆነ ማደንዘዣ የማይሰጡሽ ከሆነ በስፓይናል ይሰጣሉ እኮ። እኔ እሱን የተወጋሁት ማለት ነው። ኦፕሬሽን አልተደረግሽም? አልተደረኩም። እኔ በምጥ ነው እሱ መክፈቻውን ነው የሰጡሽ እንጂ ያደነዝዙኝማ እንዴት አመጣለሁ? አዎ ይሄ መክፈቻ የማህፀን በር እንዲከፍት የሚደረገው ማለት ነው። እሱ ነው ማደንዘዣው። በጣም መጥፎ ነው። ግን ያማል። እንትን መሬት ላይ በሴራሚክ ላይ ባዶ ግሬን ስቆም ለኑኑ ጊዜ ተወግቼ ሴራሚክ ላይ ባዶ ግሬን ስቆም ሴራሚኩ ሲነካኝ፣ ቅዝቃዜ ሲነካኝ ይጠዘጥዘኛል ወገቤን። ያረዳሉልን እንፈራለን እያሉ ነው። ኢንሻአላህ አላህ በትክክል ማለት በኖርማል መንገድ ያስወልዳችሁ፣ ምጣችሁን ያቀልላችሁ፣ ሁሉን እንደሱ ፍቃድ ቆንጆ አድርጎ ያስጨርሳችሁ ያለምንም ተጨማሪ ነገር ኢንሻአላህ፣ ያለ ኦፕሬሽን፣ ያለ መርፌ፣ ያለምን እንደ እናቶቻችን። የቤት ነገር አይወራ ብቻ ይሁን ተውት እስቲ። ግን እንደፈራሁት አይደለም። አልሐምዱሊላህ በጣም ፈርቼ ነበረ፣ ግን እንደፈራሁት አልሆነም። ተመስገን። አንዳንድ ሰው ደግሞ ምንም ሳያውቀው ሹልክ ብሎ የሚወጣለት ሰው አለ። ኢንሻአላህ ያንቺም እኮ ያስፈራ ነበር። ማሻአላህ እርግዝናሽ ሆድሽ ያስፈራ ነበር። በጣም ትልቅ ሆኖ ነበር። ግን ሀቡዬ ልጅቷ ረጅም ናት አይደል? አያያዙ ያስፈራል። ትበልጥሻለች ሶሎ ነው ሁሉም እኮ ረጅሞች ናቸው ልጆቼ። ሁሉም ሳይመንም ቀውላላ እኮ ናቸው። አሁን እኮ ኦልሬዲ በልጠውኛል። አይዞሽ በዚህ ጥረት ረጃጅም ልጆች ወለድኩ። አንድ ፊሊፒኖ አለች አጠገቤ። ማሻላ ፊሊፒኖ አትመስልም። ርዝመቷን ልነግርሽ አልችልም። የፊሊፒኒ ረጅም ለመጀመሪያ ረጅም እንግዲህ ተመልከቺ። ምን አሰብኩኝ የምትወስደው ነገር ካለ ጠይቃታለሁ። ላንቺ ጠይቂልኝ። ኮመት የሚያረዝም ተመጣማ ኢንሻአላህ ማደንዘዣ በሽተኛ ያደርጋል።
በቃ ፍቅር የሜሉ ተወግታለች፣ አታስፈራሩ። እኔም ተወግቻለሁ። ኢፒዶር ነው የሚባለው፣ ኢፒዶር ነው ኢፓዶር ምናምን ነው የሚባለው። ውሃ በጣም መጠጣት ይሄ ለማደንዘዣው ሙሉ በሙሉ ከውስጧ ከምኗ እንዲወጣ ራስ ምታት ያበዛል። ለመጀመሪያ ጊዜ በተለይ በደንብ ውሃ መጠጣት ከመጥ ኦፕሬሽን ይሻላል የምትሉ ትክክል ናቸው። ለህመሙ ማለት ነው። ምጥ ማምጫ ነው። አቦ የተወጋሹ አይመስለኝም። ኢፒዶር ነው የሚባለው። ኢፒዶር ምናምን ፈርም ያለው እኮ ስወጋ በኑኑ ጊዜም ተወግቻለሁ፣ በአሁኑም ተወግቻለሁ። ለመጀመሪያ ጊዜ የቀመስኩት ግን በኑኑ ጊዜ ነው። በሳይመን ጊዜ በጣም ቀላል ነበር ምጤ 2.9 ነበር። ሳይመንዬ አጥንት ቅብ ነበር፣ ቀጥል ነበር ሲወለድ ወዲያውኑ 2 ሰዓት አላማጥኩም። ለሱ ጊዜ አምቡላንስ ጠራው፣ መጣ አምቡላንሱ። ሆስፒታል ስደርስ ወለድኩ። እንደውም አምቡላንስ ውስጥ ወልዳለች ብለው ተዘጋጅተው ነበረ። ልክ ከሆስፒታል እንደገባው ወለድኩ። ምንም አልቆየሁም። ጀርባሽ ላይ ነው፣ ወገቤ ላይ፣ የወገቤ አጥንት ስፓይናል ኮርዴ ላይ አዎ። እና ሙኒትን ፎሎ አድርጓት ውዶቼ፣ ፎሎ አድርጓት እስኪ፣ በፎሎ አመስግኗት ሙኒትን። እሺ ረዋን እንዴት ሆነች? እኔ እንጃ ወለደች እንዴ? ረዋን ገና ናት መሰለኝ። አንደኛ ሪም ወለደች፣ ቀጥሎ ከሪም ቀጥሎ ነው የወለድኩ፣ ከኔ ቀጥሎ ፍቅር የሜሉ ወለደች። አሁን የመጨረሻው ረዋን ናት። በረከትሽ ይደርብን አቡ። የ9 ወር እርጉዝ ነኝ። አሚን። ፈጣሪ በሰላም ይገላግልሽ የኔ እናት። አይዞሽ፣ ፈጣሪ ያለ እሱ ደግ ነው። እሱም ብቻ ለምኝ፣ የፈጠረውን አይረሳም። በቃ ሀቡዬ መልካም ቀን። ሙኒታው ምንደናል? እሺ ማሪ። እሺማ ይመችሽ። ሰብስክራይብ አድርጓት ሙኒትን። አዎ ዩቱብ ቻናል ከፍታለች እኮ ሙኒ